ትዳር ህይወቴ ላይ አልহামዱሊላህ ውጤታማ ነኝ ብዬ አስባለሁ። አንዶችን ማየት መስማት ማለፍ እንደዛ አይነት ባህሪ ልክ እንደዛ አይነት ነገር ያለኝ ይመስለኛል። በአንድ በኩል ብዙ ትዳር ህይወቴ ላይ አልহামዱሊላህ ውጤታማ ነኝ ብዬ አስባለሁ። አንዱም እንደተሞክሮ አንድ እንደንትን እንደው ለወጣቶቹም ስለሚጠቅም ያንድ አባት ምክር ሁሉ ጊዜ አንድ ኪታብ ላይ ያየሁት የአባት ምክር እንትን ይለያል። አንድ ሷሊህ አባት ልጃቸው ለእድሜው ደርሶ ማግባት እንደፈለገ ነገራቸውና ላገባ ፈልጊያለሁ ድርሻለሁና አንድ ሴት አስቤ ነበር ሲል አባትየው በጣም ተቆጡ። በጣም ትልቅ ጥፋት እንዳጠፋም ነገሩት። በህይወት እንደዛሬ ጥፋት አጥፍታ አታውቅም፣ ላጠፋው ጥፋት ይቅርታ ጠይቀኝ አሉት። በጣም ደነገጠኝ። ላግባቢ ምንድነው ጥፋቴ እንዴት እንደዚህ ሆንኳልና ግን አባቴ ከተከፋቢ መርሐባ ይቅርታ ጠየቅኳቸው አለ። ሁለተኛም ስሞክር ተመሳሳይ፣ ሶስተኛም ስሞክር ተመሳሳይ አገራ ገባኝና ምንድነው አባቴ ያልገባኝ አለ። እንደው አንተ ካለ ከዲን ማንነት አንፃር ምናምን እንደዚህና ሲገባህ በዚህ መልኩ ለምን አደረከኝ አልኳቸው አለና አባት አሁን ለማግባት ደርሰሃል፣ ማግባትም ትችላለህ፣ ፈቅጃለሁ። ታዲያ እስከዛሬ ሶስቱን ጊዜ ስሞክር ለምንድነው እምቢ ያልከኝና ያለ ጥፋት ይቅርታ መጠየቅ አለብህ ያልክ ያስገደድከኝ አልኳቸው አለ። ጋብቻ ማለት ሳታጠፋ ይቅርታ እየጠየቅ የምትኖርበት ሀያት ነው። ጥፋት ሳታጠፋ ይቅርታ እየጠየቅ የምትኖርበት ሀያት ነው። ያ ለዛ መድረስ ምንም ጥፋት አጥፍተህ አይደለም ይቅርታ ጠይቅ ያልኩ፣ ግን ይሄው ነው ሀያቱ የሚገጥም ሀያትና ሳታጠፋ ይቅርታ እየጠየቅ የምትኖርበት ሀያት ነው ይላሉና ማሰብ ያለብን ነገር አለ። በቃ ቅድም እንዳልከው መጽሐፍ ላይ ያነበብከው መሬት ላይ ዋቂ የነብዩ ሰለላሁ ዐለይሂ ወሰለም ሀያት ቤት ስትመለከት የምታያቸው ነገሮች አሉ አይደለ? ይመጣል እና አላህ ረድቶኝ እኔ ትዳር ህይወቴ ያላህ እጅ አለበት ብያምናለሁ። ያላህ እርዳታ አለ። በእኔ ጥንካሬም አይደለም ሐቂቃ ሞዴል ሆኖ ሊቀርብ የሚችልም ነገር ይኖራል ብዬ አስቤ አይደለም፣ ግን በጣም በብዙ መልኩ ውጤታማ ነኝ ብዬ አስባለሁ። አልহামዱሊላህ ደስ ይላል። እንግዲህ ሁለተኛ ሚስት ነሽ የሚለው ሐሳብ ያኔም ተነስቷል እያልክ ነበር። ያኔ ዳዕዋውን ነበር። ከዛ በኋላ ተጨማሪ ተጣማሪ መፈለግ ደግሞ ነበር አንተ ጋር። ፕራክቲካሊ አሁንም እንደዛ አይነት ህይወት ነው እየመራ ያለው። በተለያዩ ሚዲያዎችም ላይ ሲገለጽ ነበር። እኛ ማወቅ ባለብን ልክና ደረጃ ይሄንን ህይወትህን ትንሽ ብትነግረን ደስ ይለኛል። አሁን እንግዲህ በአሁኑ ሰዓት ሁለት ሚስት ነው ያለኝ። በአሁኑ ሰዓት ሁለቱም አላህ ይዛቸውን ይክፈላቸው። እንግዲህ ሮማን ተቅሪበን 14ኛ ዓመታችን አሁን በዚህ ጥቅምት ወር ጥቅምት ላይ 14 ዓመታችን አላህ ይባርክ። በ14 ዓመት ትዳር ህይወት ውስጥ አንድ